ከወንጀል ተጽዕኖዎች መካከል ሒርማኑል ዒልሚ እውቀትን መከልከል ነው። አላህ እውቀትን ይከለክልሃል። ፈኢነል ዒልመ ምክንያቱም እውቀት ኑሩን ብርሃን ነው። የቅዚፉሁ ላሁ አላህ የሚጥለው የሆነ ፊል ቀልቢ በቀልብ ላይ አላህ የሚያስቀምጠው አላህ የሚጥለው የሆነ ብርሃን ነው። ወልማዕሲየቱ ወንጀል ደግሞ ቱትፊኡ ታጠፋለች። ዛሊከ ኑር ይህንን ብርሃን ታጠፋዋለች። እውቀት ብርሃን ነው፣ ወንጀል ደግሞ ጨለማ ነው። ለዛ እኮ ነው ኢማሙ ሻፊዒ ረሂመሁላሁ ተዓላ የመሸምደድ አቅማቸው ሲቀንስባቸው ሸከውቱ ኢላ ወኪዕን ሱዐ ሂፍዚ ፈአርሸደኒ ኢላ ተርኪል መዓሲ ወአኽበረኒ ቢአነል ዒልመ ኑሩን ወኑሩላሂ ላ ዩህዳ ሊዓሲ ያሉት። የኔን የሂፍዝ ደካማነት ሂፍዚ በጣም ደካማ ሲሆንብኝ ወደ ወኪዕ ብኑ ጀራህ ወደ ሼኻቸው ስሞታ አቀረብኩኝ አሉ። መፍትሄው ምንድነው? ዒልም ከበደኝ ብለው መፍትሄ ከሱ ጠየቁ። ፈአርሸደኒ ኢላ ተርኪል መዓሲ ወንጀልን ወደ መተው አመላከተኝ፣ ወንጀልን ተዋለኝ። ወአኽበረኒ ቢአነል ዒልመ ኑሩን ወኑሩላሂ ላ ዩህዳ ሊዓሲ ዒልም ብርሃን ነው፣ ጠይብ የአላህ ብርሃን ደግሞ ለአመፀኞች አይሰጥም ብሎ ነገረኛል። ስለዚህ አላህን ስትፈራ በአላሁ ስብሓነሁ ወተዓላ ልክ ባላችሁ ፍራቻ አላህ እውቀትን ይሰጣችኋል ማለት ነው። ወተቁላህ ወዩዓሊሙኩሙላህ አላህን ፍሩ፣ አላህ የሚጠቅማቸውን ነገር ያስተምራችኋል። ጠይብ አላህን እያመስክ ዒልም እንኳ ቢሰጥህ አላህ ሊፈትንህ ነው፣ ቅጣትህን ሊያደራርብብህ አስቦ ነው። ጠይብ ስለዚህ ወንጀል ዒልም በእኛ ላይ እንዳይገራ ዒልም እንዳናገኝ ሰበብ ይሆናል። ብናገኘውም እንኳ እንዳንጠቀምበት ያደርጋል። በእኛ ላይ ወባል እንዲሆን ሸክም እንዲሆን ያደርጋል ማለት ነው።